መርዝ ነው የሚረጭ ክፋት ነው የሚረጨው ቀኑ ሙሉ ይዞን አይምሯችንን በክሎት የሚውል ነገር ነው የሚረጭ ስለዚህ በዚህ እንድትበረታ እኔ እምለምንህ እንድትበረታ አንዳንድ ጊዜ ኢሞሽናል የሚያደርጉ ነገሮች ልታይ ትችላለህ ኢቭን አንተ ቤት ነው ያነበብኩ ነበር ኮሜንቶችን አንዳንድ በጣም I'm sorry ባለጌ ሰዎች ከስር ኮሜንት ያደርጋሉ ብልግናቸው መርዛቸውን ሌላ ቤት የሚያወሩትን ሁሉ ይመጣሉ እኔ ፐርሰናሊ እንደነዚህ አይነትን ሰዎች መድረክ ነው ማሳጣቸው እኔ በሆን ማለት ነው ማስወገድ ነው በቃ ዛለመዱበት ሄዶ መርዛቸውን እንዲታፉ ይሄ ግን የሰላም ቤት እንዲሆን ሰላም የሚጠማው ሰላም የሚፈልግ ለማህበረሰቡ የሚያለቅስ ባለፈው ስትናገር አንድ ቪዲዮ ያየው ነበር እኔ የዛች እናት ነኝ ይያልክ ለዛች አሮጊት ልጆቿን ለማብላት የምትጣደፈዋ ሴት ለሷ ነኝ እኔ ስትል ነበር ለሷ የሚወግን ሁሉ መጥቶ እዚህ ቤት ማረፍ ይችላል ከዚህ ከሚሰማው በእውቀት የታጀበ የታገዘ በማስረጃና በመረጃ የተደገፈ ባላንስድ የሆነ ነገር መስማት የሚፈልግ ሰው ፖላራይዝድ ያልሆነ ነገር ብቻ የሚፈልግ ሰው እንደኔ አይነት ለምሳሌ እኔ ከብሔር ብሔረሰቦች ነው የተወለድኩት ያው እንደምታውቀው እና መሄድበት ፈልጋለሁ እዛም ሲሄድ የጦዘ ነገር እዚህም ሲሄድ የጦዘ እሳት ላይ ነው የሚያስቀምጡኝ እና በጣም ነው የሚያሳዝነኝ ማለቅ ሰው ግራ እየገባኝ ለሁሉ ስለዚህ እንደኔ አይነት በጣም ብዙ ሰዎች አሉ እንደዚሁ ከየትኛውም ብሔር ተወልደው ደግሞ ሰላምን የሚፈልጉ ለማህበረሰባቸው በየጊዜው የሚያዝኑ የሚያለቅሱ ሰላም ጥሪ የሚናፍቃቸው በጣም ብዙ ሰዎች አሉ you have no idea እኔ ትላንት ላይቭ ይዤ ነበርና በጣም ብዙ ሰዎች ይሄንን ዛሬ የምናወራው ነው አሁን እዚህ ጋር ዛሬ ሰማሁት ነገር ነበር ሲያወሩ የነበሩትና we need እንደዚህ አይነት ሩም ትልቅ ሩም ብዙ ሰው እንደዚህ በሺ ቤት የሚገባበት ኖርማሊ እንደዚህ አይነት አሁን አያና እግዚአብሔር ረድቷል እንጂ እንደዚህ አይነት ኦዲየንስ ብዙ ጊዜ ጥላቻ ያለበት ቤት ነው የሚገኘው for some reason in thousands ይገባል the more መርዝ በተተፋ ቁጥር the more gift ይገባል የሚገርም ነው the more ጊፍተሮች የሚሰጡት አንድ ቦምብ የሆነ ወርድ አንድ ሰው በተናገረ ቁጥር የሚያስጠላ ነገር በሰማ ቁጥር ጊፍት ስጦታ ምና እንደዚህ አይነት ነገር ይገባልና I'm like this much ነው እንደ ተበላሸ ነው እስከሚያሰኝ ድረስ ማለት ነው አሁን ፖዚቲቭሊ እንዲመስራት ከተቻለ we have to keep this እና ባክህን በዚሁ ቀጥልልን በርታልን ዶክተር ግርማን በጣም እግዚአብሔር ይባርክ እንዲሁ ክራም እዚሁ እንደዚህ አይነት environment በጣም ነው የምንፈልገው have no idea እንዴት እንደሚናፍቀን ስለዚህ thank you very much ለማለት ነው ብዙም ስላዘው ይቀፋ ግን አላበዛሽ ያው ታውቃለሽ እንደማይጠገቡ ዝም ብዬ እንደምሰማ የናንተ ደግሞ እንደ ሃውስሆልድ ነው የናንተ ቤት ምሳሌነት ያለው ቤት እንደሆነ መጠን ረጅም ጊዜ እንግዲህ ከስንት አመት almost እድሜያችንን እንዳያጋልጥብን እንጂ ረጅም በዴኬድስ ነው የምንተዋወቀውና I really appreciate your support your friendship ሚዲያሽንም መጥቼ እንደ ቤቴ መጥቼ አንቺ ጋር ኢንቮልቭ መሆን ፈልጋለሁ both in social media and on media so በጣም appreciate አደርጋለሁ ስላየሁሽ ደስ ብሎኛል አሁን እንደውም በቃ እዚሁ ላይ ነው የምጨርሰው on a very sweet note ነው and ማድረግ ፈልገው በዚህ thank you so much merci salam bailing and everybody mom dad everybody please pass my greetings thank you so much all right እዚህ ላይ ያለው ወንድሜ ግርማ ታች ያላችሁ 1300 ሰዎች እስከ መጨረሻው ስቲክ ያደረጋችሁ thank you በርቱ አብረን ከቆምን አብረን ከሰራን የማይሆን የማይሳካ ነገር የለም የማይሳካ ነገር የለም የጋራ ሀገር የጋራ ዓለም ያለን የጋራ ሰውነት ያለን ማንነት ያለን ጥላቻ እንደ ባህር ውሃ በጠጡት ቁጥር እየጠማ መሄድ የባሰ የሚያቃጥል መጨረሻም የሚገል የሚያጠፋና ከጥላቻ ሰዎች ላይ መፍረድ አንችልም ሰዎች አንዴ ከተለከፉ አንዴ የሆነ የሰውዬ ኮፍያ ወርውሬለት አማራን አንጀቱን አማራዎችን አቃጠለልኝ ብሎ ደስ የሚለው ስሜት የተበላሸ ማንነት አካል ነውና ማንንም ሊወቀስበት አይችልም እንደ ሶሳይቲ የገባንበት ከዚህ የምንወጣበትን ከዚህ የምናገግምበትን አብረን እንስራ ብዬ ነው ማስበው በጣም እየተባበራችሁ በጣም እውነት ንጹህ የሆነ አደ ኮር ውስጣችሁ ማንነት ፍሬው ላይ ጥሩነታችሁ እንዳለ ከፍ ያለ ቢመስል የገነነ ቢመስል የተሻለ ቢመስል ጥፋት ክፋት ምንም ቢያምርበት ምንም ቢያጌጥ ምንም ቢለብስ
ምንም ወርቅ ልታደርጉበት ብልጭልጭ በትለጥፉት ክፋት እና ከክፋት ምንም አይገኝምና አሁን እኛ ወደ መልካምነት ህዝባችን ብዙ ችግር አለበት ክፋትን ጨርሰን ከዚህ ወጥተን ስናበቃ ከጦርነት ወጥተን ስናበቃ ገና ስንት ነገር ይቀረናል ገና እኮ ኢንዱስትሪያላይዜሽን ያልገባ በበሬ የሚያርስ ህዝብ እኮ በሬው እየሞተበት ሰውና በሬ አብሮ ጠምዶ ያረሰ ህዝብ እኮ ነው ባለፈው ህዝባችን ማለት ነው ከውስጡ የወጣ ነው የዚህ ወጥተን ኢትዮጵያና ኦሮሞ አማራ ብለን የምናወራው ጉራ እዛታች ምን እየሆነ ምን አፈር እየበላ እንደሆነ እግሩ ተሰነጣጥቆ ባዶ እግሩን እየሄደ በኮሌራና በማሌሪያ 19ኛ ክፍለ ዘመን በሽታ እየገደለው ያለ ህዝብ ነው ያለው ሰርተን ገና ስንት አመት ሰርተን እኛ ሳንጨርስ የምናልፈው ሁሉ ከባድ ስራ የሚጠብቀን እና አሁን ካለንበት እዚህ ተሰብስቦ እኔ ኦሮሞን አብሽቄልሽ እኔ አማራን አብሽቄልሽ የሱን ቆሽት ድብና አርጌልሽ አንቺ ኮፍያ ሸለመሽኝ አንቺ የሆነ አበባ ወርወረሽብኝ አይስክሪም ሰተሽኝ which means $1 ማለት ነው ኮፍያ ማለት ልጅ ወንድምሽን ሰድቤልሽ እሱን አዋረድኩ ብለሽ ባዶ እጅሽን ትወጣለህ ከዚህ አይነት የኪሳራ የእብደት የንፋስ ንግድ ውስጥ እንወጣና እውነት ፍሬ ወደሚያፈራ ነገር ውስጥ አብረን እንገባለን አብረን እንሰራለን እኔ ምንም ነገር የምችለው ነገር የለም ከናንተ ጋር ከሆንኩ ግን ምንም የሚያስቆመኝ የሚያቀተኝ ነገር የለም አሁን እህቴን ቤዛ ለረጅም አመታት ነው ማውቃት ከ23 እንደዚህ አመት በላይ ነው ማውቃትና በጣም ላይክ ሰፖርት ታደርገኝ እሷ ማይት ደስ ይለኛል ሌሎቹ ወንድሞቼ እህቶቼ በስልክ የሚያናግሩኝ ከኋላ ሜሴጅ የሚሰጡኝ እዚህ መጣችሁ ሰፖርት የምታደርጉኝ ሼር ኮፒ ሊንክ ያደርጋችሁ 500,000 በላይ ታፕ ነው ያደረጋችሁት ኢማጂን አብራችሁ ሰፖርት ያደርጋችሁ ፎሎ ያደርጋችሁ ብዙ ነገር እናደርጋለን ነገ ደግሞ አንድ ስቴፕ ወደፊት እንሄዳለን ሌሎችም እየመጡ እኔ የምፈልገው አርሚ እንዲሆን ነው የምፈልገው ከዚህ ውስጥ እንድትወጡ አሁን አሉ ብዙዎች እና ወጥተው በቃ ሁሉም መናገር ባለበት በየቤቱ በሄድንበት ቦታ የሰላም ፍላጎት የሰላም ጥብ የመፍትሄ ፍላጎት ነገሮችን ተወያይቶ ተነጋግሮ የመፍታት ልዩነቶችን የማክበር ይሄንን ነው የምንፈልገው ይሄ ነው የኛ ወንተኛ ማለት ባይኖረን እንኳን fake it till you make it ይላል የሌለንን እንኳን እንዳለን አክት አድርገን እስኪመጣ እንሰራበታለን እንጂ ቆሻሻ ውስጥ ዝም ብለን የምንዘቅጥበት የምንቀርበት አካሄድ አይኖርም ተስፋላት ሀገራችን ከፈጣሪ ጋር እንደናንተ አይነት ህዝብ አለ ሚዲያ ማለት በጣም ርካሽ የማይረባ ዝም ብሎ ነገር ማንንም ሰው መጥቶ የሚደንስበት የአውሬ መፈንጫ አድርጎ ማሰብ ትልቅ ዝቅተኛ ሚዲያ ማለት የሚቀጥለው ዘመን ማለት ነው አሁን እዚህ ነው ያለነው ሁሉ ነገር የሚሰራ ድሮ ኢንተርኔት ትዝ ይለኛል እኔ ኤምኤስ ዶስ ጀምሮ ነው ኮምፒውተር እንትን ያልኩት ኤምኤስ ዶስ የምታውቁ ሰዎች ጥቁር ስክሪን ነው ማለት እድሜንም እንዳላጋለጥ በዛው እንጂ እና በዛ ዘመን ኮምፒውተር ምናምን ኢንተርኔት ኢሜል አካውንት አለኝ ካላችሁ ሰው ምን ያደርግልሃል ይተባል ኢንተርኔት ኢትላፈበል ምን ያደርግልሃል ምን ጥቅም አለው ዝም ብለህ ነው እንዴ ለመራቀቅ ነው እንዴ አሁን የት እንዳለ ነው ዓለም ሁሉ እዛው ገባ ሁሉ ነገር ያለ ኢንተርኔት ያለ እንትን የማይሆን አሁን ፐብሊክ ሚዲያን እንደዚህ ማጣጣል አንችልም ፖለቲካው እዚህ ላይ ነው የሚሰራው የከለር ሪቮሉሽን የፓለስታይን እና እስራኤል ነገር በምን ያህል ደረጃ ኮንትሮል እየተደረገ እንዳለ ያያያችሁ ነው በሚዲያ ላይ ኢኮኖሚ ኤቭሪቲንግ ሩል የሚያደርግ ሶሻል ሚዲያ ርካሽ ዝም ብሎ የሚጣል ሰዎች መጥተው ዶናት ስጠኝ ተብሎ ሻወር ግቢ ደንሽ የሚባልበት ይደረግ እሱ ስማማል ችግር የለም ግን ለሱ የተተወ ነው ትላንት አወራ አንድ ነገር ትዝ ያለኝ ምንድነው ግቢ ያለው ሰው አጥር አጥሮበት ቁጭ ብሎ ምንድነው እዚህ ደግሞ ያለም ቦጭና ያለም ቧ ያለ እንትን አይበቅልም እንዴ ያለ ቆሻሻ ያለ አረም አይበቅልም እንዴ ያለ ክረምት ሲመጣ በጋ በመጣ ቁጥር ብሎ ያንን ሜዳ ያጠረውን ሰፍ ግቢ ዝም ብሎ እየሰደበ የምን አባቱ ምን አይነት ነው ያለ ቢረግመው ምንም አያበቅልለትም እና በሚቀጥለው እንቧይ ነው የሚበቅለው በሚቀጥለው አረም ነው የሚበቅለው እጁን ሰብሰብ አድርጎ ገብቶ ኮትኮት አድርጎ ሊበላ የሚፈልገውን ከተከለ ቲማቲም በ3 በ6 ወር ውስጥ ያገኛል ሊበላ የሚችለው ነገር እሱ ወጥቶ ካጸዳውና ከተከለበት ሚዲያውንም እንደዚሁ ጥግ ይዘን አይተሻታል አይያት ወይ አበሻ አበድ እኮ ህዝብ ምናምን ይያል አረምና እንቦጭ ስንኮንን መኖር እንችላለን እንደዚህ አሁን ያረኩላው እንዳለው እናንተ እንደምታርጉት እጃችን ሰብሰብ አድርገን ገብተን ገፋ አድርገን ይሄን የማይረባውን አረሙን በባዳንጉል ዝም ብሎ ሰው መሳደብ ብሄር መሳደብ የሚሰራው ማይሆን ጥጉን አስይዘን ኮትኮት አድርገን ለልጆቻችን ለትውልዳችን የሚሆን መማማር ባህል መገንባት ማስተካከል መከባበር መቻቻል የሰላም ግንባታ እንዲህ አይነት መንፈልጋቸው ፍሬያቸውን ነገር እንበላ መንፈልጋቸው ነገሮች ቆይተን ደግሞ
ስታክ ማርኬቱ ላይ ምኑ ላይ ብዙ ነገር ላይ እናወራለን ካልቸር ላይ ኩኪንግ ላይ ብዙ እነኚህ ፖዚቲቭ ነገሮች አሉ መማማር ላይ ቋንቋ ላይ እነኚህን መብላት የምንፈልግ ከሆነ እነኚህን ወደ መትከል መግባት ግድ ይለናልና እሱን አብረን እየሰራን ያለ ነው አብራችሁኝ ስላላችሁ አመሰግናችኋለሁ መልካም ዊኬንድ ይሁንላችሁ